ሰላም ሰላም ለክሙ አህዌ ወአትየ ቤተሰብ ልሳነ ግዕዝ ወአፍቃርያነ ልሳነ ግዕዝ የዜዛ ቀርብ ለክሙ በቀዳማይ ክፍል በእንተ አስራወ ትንቢት ወአስራወ ካልአይ አንቀጽ ዘይውእቱ አስራወ ትንቢት አስራወ ካልአይ አንቀጽ ዘይትወሃሉ በሆያት አርባዕቱ ነዮሙ እሙንቱኒ ተአየነ ምስለ ራብዖሙ ተአያና ወምስለ ሳድሶሙ ይን ዘይውለዮሙ ቀዳማይ ስርወ ትንቢተ አነ ውእቶሙ ስርወ ትንቢተ ንሕነ ና ውእቶሙ ስርወ ትንቢተ ካልአይ መደመር ሀያን ወይእቲ ት ስርወ ትንቢተ ውእቱ ውእቶሙ ውእቶን ይ ውእቶሙ ፍጹም ሰላም ለእናንተ ይሁን ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች። ዛሬ የምናየው በአንደኛ ክፍል ትንቢት የሚጀምሩባቸው ፊደሎች ስለሚል ነው። ትንቢት የሚጀምሩባቸው ፊደሎች የሚባሉት 4 ናቸው። እነሱም ተ፣ አ፣ የ፣ ነ ከረባቸው ጋር ታ፣ አ፣ ያ፣ ና ከሳድሳቸውም ጋር ት፣ ይ፣ ን የሚሉ ናቸው። አለ በሚል ተውላጠ ስም ትንቢቱ ይጀምራል። የንሕነ ና ን በሚሉ ፊደሎች ይጀምራል። የሁለተኛ መደብ ተውላጠ ስሞችና የይእቲ ደግሞ ተ፣ ካ፣ ት በሚሉ ፊደሎች ይጀምራል። የውእቱ፣ ውእቶሙ፣ ውእቶን የሚሉ ደግሞ ያ፣ ይ በሚሉ ፊደሎች ይጀምራሉ። አስራወ ትንቢት ዘይወጥኑ በሳድስ ብሂል በትዕይን በሳድስ ስርወ ትንቢት ዘይወጥኑ ግሳተ ልሳነ ግዕዝ እምነ ኩሎሙ አርእስተ ግስ ይትረከቡ ብሂል እምነ ቀተለ፣ ቀደሰ፣ ገብረ፣ ተንበለ፣ ባረከ፣ ሴሰየ፣ ክህለ፣ ጦመረ በዘዩ ሰመንቱ አርእስተ ግሳት ይትረከቡ። በሳድስ ፊደሎች ማለትም በትዕይን የሚጀምሩ ትንቢቶች እነዚህ በስምንቱ አርእስተ ግሶች ይገኛሉ። ማለትም በቀተለ፣ ቀደሰ፣ ገብረ፣ ተንበለ፣ ባረከ፣ ሴሰየ፣ ክህለ፣ ጦመረ በሚሉ 8ቱ አርእስተ ግሶች ይገኛሉ። ሶንሬ በዝርዝር ስናይ ደግሞ ቀዳማይ በእ ዘይወጥን አነ ዘይብ መራሂ። በዝርዝር ስናይ ደግሞ አንደኛ በሚል ሳድስ ፊደል የሚጀምር ተውላጠ ስም አነ የሚል ተውላጠ ስም እናያለን። ቀተለ በሚል ቀተልኩ፣ እቀትል፣ እቅትል ብሎ በትንቢት አንቀጹ በሚል ሳድስ ፊደል ይጀምራል። ቀደሰ በሚልም ቀደስኩ፣ ቅድስ፣ ቀድስ ብሎ በትንቢት አንቀጹን በሚል ሳድስ ፊደል ይጀምራል። ገብረ በሚል ገበርኩ፣ እገብር፣ እግበር ብሎ በሁለተኛ አንቀጽ ወይም በትንቢት አንቀጽ በሚል ሳድስ ፊደል ይጀምራል። ቀደሰ በሚልም በሚል ሳድስ ፊደል፣ ቀተለ በሚልም በሚል ሳድስ ፊደል ይጀምራል። ተንበለ በሚል አነ ተንበልኩ፣ እተነብል፣ ተንብል ብሎ በሁለተኛ አንቀጽ ወይም በትንቢት አንቀጹ በሚል ሳድስ ፊደል ይጀምራል። ባረከ በሚል ደግሞ አነ ባረኩ፣ እባርክ በማለት በሁለተኛ አንቀጹ ወይም በትንቢት አንቀጹ በሚል ሳድስ ፊደል ይጀምራል። ሴሰየ በሚልም እንዲሁም ሴሰይኩ፣ ሴሲ በማለት በሁለተኛ አንቀጹ በሚል ሳድስ ፊደል ይጀምራል። ክህለ በሚል ደግሞ ክህልኩ፣ እካል ወይም ክህልኩ፣ እካል ይላል። እዚህም በሁለተኛ አንቀጽ ላይ ወይም በትንቢት አንቀጹ ላይ በሚል ሳድስ ፊደል ጀመረ። ጦመረ በሚልም እንዲሁ አነ ጦመርኩ፣ ጦምር ብሎ በሁለተኛ አንቀጹ በትንቢት አንቀጹ በሚል ሳድስ ፊደል ጀመረ ማለት ነው።
ካልአይ በን ዘይወጥን ንህነ። ሁለተኛ ን በሚል ሳልስ ፊደል የሚጀምር ንህነ የሚል ተውላጠ ስም። ቀተለ በሚል ንህነ ቀተልነ፣ ንቀትል፣ ንቅትል፣ ንቅትል ብሎ በትንቢት አንቀጹ ወይም በሁለተኛ አንቀጹ ን በሚል ሳድስ ፊደል ይጀምራል። ቀደሰ በሚልም ቀደስነ፣ ንቄድስ፣ ንቀድስ፣ ንቀድስ በማለት በሁለተኛ አንቀጹ ወይም በትንቢት አንቀጹ ን በሚል ሳድስ ፊደል ይጀምራል። ገብረ በሚልም ገበርነ፣ ንገብር፣ ንግበር፣ ንግበር ብሎ በሁለተኛ አንቀጹ ን በሚል ሳድስ ፊደል ይጀምራል። ተንበለ በሚልም ተንበልነ፣ ንተነብል፣ ንተንብል፣ ንተንብል በማለት በሁለተኛ አንቀጽ ን በሚል ሳድስ ፊደል ይጀምራል። ባረከ በሚልም ባረክነ፣ ንባርክ፣ ንባርክ፣ ንባርክ በማለት በሁለተኛ አንቀጹ ን በሚል ሳድስ ፊደል ይጀምራል። ሴሳየ በሚልም ሴሳይነ፣ ንሴሲ፣ ንሴሲ፣ ንሴሲ በማለት በሁለተኛ አንቀጹ ን በሚል ሳድስ ፊደል ይጀምራል። ክህለ በሚልም ክህልነ፣ ንክህል፣ ንካል፣ ንካል ወይም ክህልነ፣ ንግል፣ ንካል፣ ንካል ማለትም ይችላል። ስለዚህ እዚህም በሁለተኛ አንቀጹ ወይም በትንቢት አንቀጹ ን በሚል ሳድስ ፊደል ጀመረ። ጦመረ በሚልም ጦመርነ፣ ንጦምር፣ ንጦምር፣ ንጦምር በማለት በሁለተኛ አንቀጹ ወይም በትንቢት አንቀጹ ን በሚል ሳድስ ፊደል ጀመረ ማለት ነው። ስለዚህ በእ የሚጀምሩና በን የሚጀምሩ አነና ንህ የሚሉ ተውላጠ ስሞች በስምንቱ አርዕስተ ግሶች ሲዘረዘሩ እንዲህ ይመስላሉ። ሳልሳይ በት ዘይወጥን አንተ ዘይብ መራሂ። ሶስተኛ ት በሚል ሳድስ ፊደል የሚጀምር መራሂ ወይም ተውላጠ ስም አንተ የሚል ተውላጠ ስም እናያለን። ከነዚህ መሃል በት የሚጀምሩ ተውላጠ ስሞች 5 ናቸው። እነሱም ሁለተኛ መደብ መራያን ማለትም ወይም ሁለተኛ መደብ ተውላጠ ስሞች እና ይእቲ የምትል ሶስተኛ መደብ ተውላጠ ስም ናቸው። ሁለተኛ መደብ ተውላጠ ስሞች የምንላቸው አንተ፣ አንቲ፣ አንትሙ፣ አንትን እና ከሶስተኛ መደብ ተውላጠ ስሞች አንዷ የሆነች ይእቲ የምትል ተውላጠ ስም ነች። ስለዚህ አሁን ከነሱ አንዱ የሆነ አንተ የሚል ተውላጠ ስምን ዘርዝረን እናያለን። ቀተለ በሚል ቀተልከ፣ ትቀትል፣ ቅትል፣ ትቅትል በማለት በሁለተኛ አንቀጽ ወይም በትንቢት አንቀጹ ት በሚል ሳድስ ፊደል ጀመረ። ቀደሰ በሚልም ቀደስከ፣ ትቅድስ፣ ቀድስ፣ ትቀድስ በማለት በሁለተኛ አንቀጹ ወይም በትንቢት አንቀጹ ት በሚል ሳድስ ፊደል ጀመረ። ገብረ በሚልም ገበርከ፣ ትገብር፣ ግበር፣ ትግበር በማለት በሁለተኛ አንቀጹ ወይም በትንቢት አንቀጹ ት በሚል ሳድስ ፊደል ጀመረ። ተንበለ በሚልም ተንበልከ፣ ትተነብል፣ ተንብል፣ ትተንብል በማለት በሁለተኛ አንቀጽ ት በሚል ሳድስ ፊደል ጀመረ። ባረከ በሚልም ባረከ፣ ትባርክ፣ ባርክ፣ ትባርክ በማለት በሁለተኛ አንቀጹ ት በሚል ሳድስ ፊደል ጀመረ። ሴሳይ በሚልም እንዲሁ ሴሳይከ፣ ትሴሲ፣ ሴሲ፣ ትሴሲ በማለት በትንቢት አንቀጹ ወይም በሁለተኛ አንቀጹ ት በሚል ሳድስ ፊደል ጀመረ። ክህለ በሚልም ክህልከ፣ ትክህል፣ ከሃል፣ ትካል ወይም ክህልከ፣ ትክል፣ ከሃል፣ ትካል በማለት በሁለተኛ አንቀጹ ት በሚል ሳድስ ፊደል ጀመረ። ጦመረ በሚልም እንዲሁ ጦመርከ፣ ትጦምር፣ ጦምር፣ ትጦምር በማለት በሁለተኛ አንቀጹ ት በሚል ሳድስ ፊደል ጀመረ። ራብዓይ በየ ዘይወጥን መራሂ ውእቱ ዘይብ መራሂ። አራተኛ በይ በሚል ሳድስ ፊደል የሚጀምር መራሂ ውእቱ በሚል ከሶስቱ አንዱ የሆነ ውእቱ ማለት ነው። ከብዛቸው በይ የሚጀምሩ ተውላጠ ስሞች 3 ናቸው። እነሱም ውእቱ፣ ውእቶሙ፣ ውእቶን የሚሉ ናቸው።
ከነሱ አንዱ የሆነ ውእቱ የሚል ተውላጠ ስም ወስደን ደግሞ በስምንቱ አርዕስተ ግሶች እየዘረዘር እናያለን። ቀተለ በሚል ቀተለ፣ ይቀትል፣ ይቅትል፣ ይቅትል ብሎ በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ቀደሰ በሚልም ቀደሰ፣ ይቄድስ፣ ይቀድስ፣ ይቀድስ በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ገብረ በሚልም ገብረ፣ ይገብር፣ ይግበር፣ ይግበር በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ተንበለ በሚልም ተንበለ፣ ይተነብር፣ ይተንብል፣ ይተንብል በማለት በሁለተኛ አንቀጽ ይ በሚል ሳድስ ፊደል ጀመረ። ባረከ በሚልም ባረከ፣ ይባርክ፣ ይባርክ፣ ይባርክ በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ሴሰየ በሚልም ሴሰየ፣ ይሴሲ፣ ይሴሲ፣ ይሴሲ በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ክህለ በሚልም ክህለ፣ ይክህል፣ ይካል፣ ይካል ወይም ክህለ፣ ይክ፣ ይካል፣ ይካል በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ። ጦመረ በሚልም ጦመረ፣ ይጦምር፣ ይጦምር፣ ይጦምር በማለት በሁለተኛ አንቀጹ ይ በሚል ሳድስ ፊደል ጀመረ ማለት ነው። ስለዚህ እዚህ ማስተዋል የሚገባችሁ በት በሚጀምሩ ተውላጠ ስሞች ከአምስቱ አንዱ በአንተ ምሳሌ እዚህ ጋር ትእዛዝ አንቀጻቸውና ከዊና አንቀጻቸው ሁለቱም የተለያዩ ናቸው። ማለትም ቅትል፣ ትክትል፣ ቀድስ፣ ትቀድስ፣ ግበር፣ ትግበር፣ ተንብል፣ ትተንብል፣ ባርክ፣ ትባርክ፣ ሴሲ፣ ትሴሲ፣ ከሃል፣ ትካል፣ ጦምር፣ ትጦምር እያሉ የተለያየ ንባብና ትርጉም ይሰጡናል ማለት ነው። እዚህ ግን በሚጀምሩ ተውላጠ ስሞች አነ በሚል ትእዛዝ አንቀጻቸውና ከዊና አንቀጻቸው አንድ አይነት ናቸው። እቅትል፣ እቅትል፣ እቀድስ፣ እቀድስ፣ እግበር፣ እግበር፣ እተንብል፣ እተንብል፣ እባርክ፣ እባርክ፣ እሴሲ፣ እሴሲ፣ እካል፣ እካል፣ እጦምር፣ እጦምር እያሉ አንድ አይነት ንባብ ግን የተለያዩ ትርጉሞች ይሰጡናል። በዚህም ከሚጀምሩ ተውላጠ ስሞች ደግሞ እዚህም ሁለቱም ይቅትል፣ ይቅትል፣ ይቀድስ፣ ይቀድስ፣ ይግበር፣ ይግበር፣ ይተንብል፣ ይተንብል፣ ይባርክ፣ ይባርክ፣ ይሴሲ፣ ይሴሲ፣ ይካል፣ ይካል፣ ይጦምር፣ ይጦምር እያሉ አንድ አይነት ንባብ ግን የተለያዩ ትርጉሞች ይሰጡናል። የዛሬ ትምህርታችን ይሄንን ይመስላል። ከመዝ ይብል እንዲህ ይላል። በሰላም ጽኑ አህዌ ወአህትየ ጥቀ ጥቀ ሲባክሙ ኢትርሱ ፈለው ላይክ፣ ሰብስክራይብ፣ ኮመንት